ቢስሚላሂ ሂማይ ወበሂሚናሂን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ከባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ሰከ በእኔ ላይ በረከቱ መጥቶ ይሰካ። ከእስልምና ያስወጣኝን አንድ እውነት ልንገርህ። እኔ ሃይማኖት የመቀያየር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮች ሰላም ናችሁ? የአላህ ጸጋ የአላህ በረከት የአላህ እዝነት በእናንተ ላይ ይሁን በማለት እንጀምራለን። ዛሬም እንደተለመደ በአዲስ ቪዲዮ ገራሚና አስቂኝ በሆኑት ቪዲዮ ተመልሰናል። እናንተ የሚጠበቀው እንግዲህ ሰብስክራይብ ማድረግ ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃችኋለን። ወደ ቪዲዮ እንሄዳለን። ቢስሚላሂ ሂማይ ወበሂሚናሂን አላህ ቀውመመቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድነው? እኔ ሃይማኖት ለነካ ምናምን አይደለም፣ ትርጉሙን ነው የምፈልገው። ደግሞታች እውነት እንደዚህ የሚል ቁርአናችን ላይ አለ፣ ግን እስካሁን እኔ ቁርአናችን ላይ አይቻላቅም። ወላሂ እናንተ ካያችሁት እንግዲህ ኮሜንት ላይ ማስቀመጣችሁን እንዳትረሱ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ከባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ሰከ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? ዶላር አርግልኝ አላለም። ሰው እንዴት ዶላሩን ትቶ እንዴት የኢትዮጵያን ብር ይመርጣል? የማይታሰብ ነው። ኢየሱስ ክርስቶስ ክርስትናን አላመጣም። ሪያሊቲው 100% ታሪኩ አይገናኝም። አንደኛ ኢየሱስ በሞተ በ300 ዓመት ነው የተፈለሰፈው። ክርስትና በኦሪት የለም እንዴ? የለም እንዴ? በጭራሽ የለም። ያው እንዳያችሁት እንግዲህ ኢየሱስ ክርስቶስና ክርስትና በጭራሽ አይገናኝም። ኢየሱስ ክርስቶስ ክርስትናን አላስተማረም፣ አስተምሮም አያውቅም። ጴንጤ የረገጠን ቦታ አረግጥም ሐኡዝ ቢላሂ ተወፍቱ ላይ ለላህ የምል ሴት ነበርኩ። ዛሬ ግን እኔ ደግሞ ሙስሊም የረገጠው ቦታ አረግጥም በኢየሱስ ስም ይል ነበር። እኔ ስሜ ጀሚላ በሪሳ እባላለሁ። ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ስሜ አያና ገለታ እባል ነበር። ከክርስቲያን ቤተሰብ ነበር ወደ እስልምና የመጣሁት። አልሐምዱሊላህ ሙስሊም ነበርኩት፣ ክርስቲያን ነበርኩኝ። በዘሬም ክርስቲያን የሚባል ነገር አልነበረም። በዘሬ ሙስሊም የሚባል አልነበረም። ሰውን የሚለውን ነገር የፈጠረው ኢየሱስ ግን ወደ እኔ መጥቷል። ፍጥረታትን ሁሉ የፈጠረው ሰውንም ጨምሮ ኢየሱስንም ጨምሮ የፈጠረው አላህ ወደ ራሱ ጠራኝ። ክብር ለኢየሱስ ይሁን። ኡልፍኒ ዋቀዮፍ ማለ አላሁ አክበር። ልጅ እያለሁ መስጊድ ሄደን ቁርአን ተምረን ጁስ ተምረን ስንመጣ ልጆች ሆነን ጁሲ ወንቴ ደግሞ ጅንጅሩ ቁርአን ከስ ጁስ ቤት ነው ያለው። ይሄ ምንድነው? ቁርአን ውስጥ እንደዚህ ይባል ነገር ግን ልጅ እያለውን ሰንበት ትምህርት ተምረን ስንመለስ ከ7 ዓመት ጀምሮ ነው ልጆች ቁርአን የሚማሩት በእስልምና። ቁርአን በ5 ዓመት ነው የሚጀምሩት፣ ግን ሰላት ነው በ7 ዓመት የሚጀምረው። ምንድነው? እየተለያየ ሁሉ ጊዜ እየሄደን ክርስቲያኖችን እናስጨንቃለን። ላኢላሃ ኢላላህ ነብዩ መሐመድ ረሱላህ ኢሳን ጀደንሱ እንነማ እያለን ሄደን ሁሉ ጊዜ ነብዩ ስለ አላህ ትልቅነት ወይም በሃይማኖታቸው ስለነበረ ትልቅነትና ሌላ አምላክ እንደሌለ አንቺ በጣም ባለጌ ነበር ማለት ነው። ወይ ሙስሊሞች ሄዶ ቸርች ውስጥ እንደዚህ ሰው ነው የረብሹ። አንቺ ድሮም ስድ ነበርሽ ማለት ነው። ግን ሄዶ ሰው መረበሽ ደስ የሚለው ነገር ሌላ አምላክ እንደሌለ ያለ እዛ ሙስሊሞች ጋር አሁን ሌላ አምላክ አለ ማለት ነው። ማሻአላ እንቀጥላለን። እኔና አንቺ ምን አይነት ወራዳ ነኝ። ባለጌ ራቆት ለመሄድ ነው እንጂ ወደ ከእስልምና ወጣሽው። ክብር አለ እኮ። እስቲ አስቢ፣ ሰው ልጅ አንቺን አይቶ አሁን ሴክስ ብቻ ነው ማስታወሱ። አሁን አንቺን አይቶ ለምን ተገላልጠሽ ራቆት መሄድ ካምባሪሽ ቀለም መቀባት ነው ጀመርሽ። እስልምና ውስጥ ብትሆኚ ኖሮ ትሸፋፈኛለሽ። ሰው ልጅ አንቺን ሳይ ላይ እቺ አላህን ትፈራለች ፈሪ አላህ አላት የሚል ይሰማል። አሁን ያን ጭንቀት ስለማትፈልጊ አንቺ እቺ ኮንትራት ዓለም ላይ ፈታ ለማለት ነው አንቺ ወደ ዛይር ሹናቴ እናቃለን። እም ብለሽ ሽሮሽን ደብድቢው።
አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነቀት ወላሂ العظيم አላህ ነሽ ወላሂ እንድቻ አርግ ነው የሚይዛት ማንም ከማንም ማያዝ Many months later ملامحك من بالي تزول لو حتى تروح بطلوع الروح مقبول بس مش معقول اتعذب على طول كل يوم بعينيك مشغول كل يوم بايديك مقتول ሁላችሁም እስቲ ይሄን ቪዲዮ እዩት። ከወንድ ቲክቶከር ክረሽሽ ማን ነው? አላህ ሽፋ ማን ነው? ሀምዛ ሽፋ አላህ ማለት አላህ ስለ በዛ ነው የሚታወቀው። ሀምዛ ሽፋ ምን አይነት የቀልብ መድረቅ ላይ ነው የደረስ ነው? ሁላችሁም ለአላህ ባላችሁ ፍቅር ልክ ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ዱት ሪፖስት አድርጉ። ኮሜንት ላይም አላሁ አክበር አላህ ታላቅ ነው ብላችሁ ጻፉ። ይህች ሴት እንግዲህ የምትወጪው ቲክቶከር ማን ነው ተብላ ስትጠየቅ 3 ጊዜ አላህ ብላ ተናግራ ከዛ በኋላ ሀምዛ ሽፋ እንደሆነ አስረዳች። ይህ እጅግ በጣም የሚያሳፍር ንግግር ነው። ከባድ ንግግር ነው። ከአንዲት ሙስሊም ሴት የማይጠበቅ አሳፋሪ ንግግር ነው። እንዴት ሰው በፈጠረው አምላኩ እንደዚሁም በሚረዝቀው እንደዚሁም ጥሩ አየርን በሚያስተነፍሰው አላህ Subhanahu Wa Ta'ala ኃያሉ ብቸኛው ጌታ ላይ በዚህ መልኩ ይሳለቃል፣ በዚህ መልኩ ያሾፋል። ይህ ከፍተኛ የቀርብ መድረቅ ላይ እንደደረሰ የሚያሳይ ነው። ሴቶች ሚዲያ ላይ ወጥተው የሚናገሩትን ነገርና የሚሰሩትን ነገር ያወቁ አይደለም። ይህች ሴት እንግዲህ እጅግ በጣም ከሙስሊም ሴት ማይጠበቅ እጅግ በጣም የሚያሳፍር ንግግር ነው የተናገረችው። ሀምዛ ሽፋ ባላሰበው እሱ ባልተረዳበት መንገድ እንግዲህ ይህንን ንግግር አስተላልፋለች። ይህን ቪዲዮ አድርሱላት። አላህ Subhanahu Wa Ta'ala ሁላችን አዛኝና ሩሩህ ከሆኑት ከነብዩ መሐመድ ናርዲ እንዴት ነሽ? ሰላም ነው ይብሮ አለው። ጥያቄ አለኝ። ችግር የለውም ጠይቀኝ። አንድ ሙስሊም ፍቅር መስጠትንና እዝነትን ከማን ይማራል ብለሽ ታስቢያለሽ? አዛኝና ሩሩህ ከሆኑት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም። اشتقت إلى إخواني اشتقت إلى إخواني እንግዲህ ለዛሬ ያድናችሁ ቪዲዮ ይሄንን ይመስሉ ነበር። በሌላ ቪዲዮ እስከምንገናኝ እንወዳችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።